ዝናብ ሊዘንብ ነው ማለት ነው ውዶች። አያችሁት እንዴት እንደሆነ አየሩ ምን እንደሚመስል ማለት ነው። ላሳያችሁ አየሩን ማለት ነው። ዝናብ ሊዘንብ ነው። ዋው ሹፉ ደመናው ማለት ነው። ሰሞኑን ዱባይ ጥሩ ዝናብ እየዘነበ ነው ባይዘዌ ማለት ነው። ብዙ ጊዜ አረብ ሀገር ላይ ዝናብ እንትን ነበርና አሁን ግን ይሄው ዛሬ ሶስተኛ ቀኑ ነው ከዘነበ ማለት ነው። እና ዛሬ እንደምታዩት ነው አየሩ እንዴት እንደሚያምር ማለት ነው። ወይ ክረምት ማለት ነው። ዝናብ እየዘነበ ነው ወጣቱ በለይተው ያስተዋሉ። ዝናብ ያያችሁት ነው አይደለ? እንዴት እንደሆነ ዝናቡ ዘነበ ቆላ ደጋውን እያችሁት ነው ዝናቡ ሲያምር ሰላም እንዴት ናችሁ? ደህና ናችሁ አላችሁ ያለው ማለት ነው። ሁላችሁ ዛሬ ዝናብ ትናንትና ዘንቦ እያጠብን ነው። ጠርጌ እያጠብኩ ነው ማለት ነው ውዶችዬ እና ጠርጌ ማለት ነው። ወንላችሁ የትናንትና ዝናብ በዛ አጥቤ መጥቻለሁ። ማለት ነው ማሳያችሁ ግን እያጠብን ነው ማለት ነው። ደግሞ እቺ ምንድናት እንትናት ማለት ነው። ከየት እንደመጣች እራሱ አላውቅም። እና ይዘናል አጠባ ይላችኋለሁ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ አላችሁ ያለው ማለት ነው። ያላችሁበት ሰላማችሁ በዘተረፍ ይበል። እኔ ጋርለው እግዚአብሔር ይመስገን ማለት ነው ውዶቼ። ዛሬ የውትላችሁ ግቢ እያጠብን ማለት ነው። ዝናብ ዘንቦ ትናንትና በጣም ኃይለኛ ዝናብ ነበርና ግን መቅረጽ ፈልጌ አልቀረጽኩም ነበረ። አሁን ላይ ዛሬ እንግዲህ አዳሩንም ሲዘንብ ነው ያደረው። እንግዲህ ግቢ ጠርጌ ማለት ነው አጣጥቤ እየጨረስኩኝ ይገኛለሁኝ። ግን በውጭ በኩል ገና አልጨረስኩም። በዚህ በኩል ይሄውላችሁ ማለት ነው እንደዚህ አድርጌ አጥቤ ያለው ሁሎችዬ እያያችሁት ነው አይደለ? በዚህ መልኩ አጥቤ ያለሁኝ። እንግዲህ ዋና በር በወዲያ በኩል ይቀረናል ማለት ነው። ይህን በመሰለ መልኩ አጣጥበን ጨርሰናል። በወዲያ በኩል ገና ነን ማለት ነው። ይሄንን ቤት በዚህ እንትን ብያለሁ ማለት ነው። ውጭ እንደምታወጣው ያለው ውጭ ላይ ደግሞ ማጠቢያ ስላለ በዛ በኩል ያለውን በዛ ነው ማጠው ማለት ነው።
እና የዛሬው ይህን ይመስል ነበረ። ኃይለኛ ዝናብ በጣም ነው የዘነበው ማለት ነው። እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አጥቤ ከጨረስኩ በኋላ ነው እንትን እያልኩ ያለውላችሁ ማለት ነው። በዛ በኩል አልጨረስኩም እና እስኪ ከእናንተ ጋር ትንሽ ፈታ ልበል ብዬ ነው ማለት ነው ውዶቼ። ጀመር ያረኳት ማጠባለች እሷንም አርጌ አሳያችኋለሁ ማለት ነው። አብራችሁ ተከተሉ፣ አብረን እናጥባል። ያው በዛ በኩል ስላለችም ለዛ ነው ማለት ነው ውዶችዬ። ግን ላይክ አርጉኝ፣ ላይክ እያደረጋችሁ ፈመስ አርጉኝ። እስኪ ፈምሱኝ ውድ ኢትዮጵያውያን ማለት ነው። ላይክ አርጉኝ ማለት ነው። አዳዲሶች ቤተሰብ ሆኑ ተቀላቀሉ፣ አብራችሁኝ ቤተሰብ ሆኑ ማለት ነው። ነባሮች ደግሞ አብራችሁ ስለሆናችሁ ከልብ አርጌ አመሰግናለሁ እላችኋለሁና በጣም ኃይለኛ ዝናብ ነው የዘነበው ማለት ነው። ጧት ላይ ትናንትና ጧት እንደዚህ ዘነበ። ጭልም ብሎ ነበር ቤቱ እንዳለ ሲያስፈራ ማለት ነው። ሲያስፈራ ቤቱ ትላላችሁና ማብረት ምናምን ራሱ አብርተን ነበር ጭልምልም ምናምን ብሎ ምናምን ማለት ነው። እና እንደዛ ነበር እላችኋለሁ። ዛሬያችን እንዲህ እያደረገን እያጠፍ እንገኛለን።